የትራፊክ መብራት የትራፊክ ማስተላለፊያ መብራቶች በሚሰጡት አገልግሎት በሁለት ይከፈላሉ። እነርሱም 1. የእግረኞች ማስተላለፊያ መብራት 2. የተሽከርካሪ ማስተላለፊያ መብራቶች ናቸው። 1. የእግረኞች ማስተላለፊያ መብራት ሁለት አይነት ቀለማት ሲኖሯቸው እነሱም ቀይ እና አረንጓዴ ናቸው። ቀይ የእግረኛ ምስል ያለበት መብራት ሲበራ እግረኞች ያስቆማል። አረንጓዴ የእግረኛ ምስል ያለበት ሲበራ ደግሞ እግረኞች ያስተላልፋል። 2. የተሽከርካሪ ማስተላለፊያ መብራት በቀለማቸው ሦስት አይነት ሲሆኑ ቀይ፣ ቢጫ እና አረንጓዴ ናቸው። በአበራራቸው ደግሞ አራት ናቸው። ቀይ፣ ቀይና ቢጫ፣ አረንጓዴ፣ በመጨረሻም ቢጫ ብቻውን ይበራል። የሚያስተላልፊት ምልክት ስንመለከት 1. ቀይ መተላለፊያ መስመሩን ሳታልፍ ቆም። 2. ቀይና ቢጫ ለመሄድ ተዘጋጅ። 3. አረንጓዴ ወደ መረጥክበት አቅጣጫ አለፍ። 4. ቢጫ ወደ መገናኛ መንገድ በመምጣት ላይ ያሉ ለእግረኛ የተሰመረውን ሳታልፉ ቆሙ። መገናኛ መንገድ ቀድመው የገቡ አሽከርካሪዎች በፍጥነት ለቃችሁ ውጡ የሚል መልእክት ያስተላልፋል። ብልጭ ድርግም የሚል ቀይ የተሽከርካሪ ማስተላለፊያ መብራት ሲበራ መተላለፊያ የተሰመረውን መስመር ሳያልፍ በመቆም አደጋ የማያስከትል መሆኑን ሳያረጋግጥ እንዲያልፍ አይፈቀድለትም። ብልጭ ድርግም የሚል ቢጫ የተሽከርካሪ ማስተላለፊያ መብራት ሲበራ ማንኛውም አሽከርካሪ መንገዱ ላይ አደገኛ ሁኔታ ሊኖር ስለሚችል ፍጥነቱን በመቀነስ ለተላላፊዎች ቅድሚያ በመስጠት ተጠንቅቆ ማለፍ ይችላል።